እንዴት አላችሁ የባራቴክ ቤተሰቦች? ተስፋ ነኝ። እንዴት በኦንላይን ገንዘብ ልንሰራ እንደምንችል ከማስተምርባቸው ቪዲዮዎች መሃል አንዱ ይሄ ነው። ዛሬ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ በመሆን ሁሌ የምለቅላችሁና ኦንላይን ገንዘብ ልትሰሩ የምትችሉባቸውን አማራጮች ላቀርብላችሁ ዝግጁ ነኝ። በዛሬ ቪዲዮአችን በጣም በትንሹ እንዴት ኢንቨስት አድርገን ብዙ ብር እንሰራለን የሚለውን አሳያችኋለሁ። ከሁሉ አስቀድሜ ላይክ፣ ሰብስክራይብ እና የደውል ምልክቷን ኦል በማድረግ ቤተሰብ እንድትሆኑ የከበረ ግብዣዬ ነው። ለሚኖራችሁ ማንኛውም ሀሳብና አስተያየት ኮመንት ላይ ጻፉልኝ፣ አክብሬ መልሳለሁ። የዚህንም ሳይት ሊንክ ዲስክሪፕሽን ቦክስ ላይ ቁጭ አድርጌላችኋለሁ። ልክ ከታች ያስቀመጥኩላችሁ ሊንክ ስትጫኑት ለመመዝገብ እንደዚህ ሲከፍትላችሁ ኢሜይላችሁን እዚህ ጋር ታስገባላችሁ። የራሳችሁን ፓስወርድ እዚህ ጋር ታስገባላችሁ። ከላይ ያስገባችሁን ፓስወርድ በድጋሚ እዚህ ጋር ታረጋግጡና ገንዘባችሁን ወጪ ልታደርጉ ስትሉ የምትጠቀሙበትን ፔመንት ፓስወርድ ካስገባችሁ በኋላ ሬጂስተር የምትለውን አንድ ጊዜ በመጫን ምዝገባችሁን ታጠናቅቃላችሁ። ልክ ምዝገባችሁን አጠናቃችሁ ሲገቡ ዳሽቦርዱ ይሄን ሲመስል እዚህ ጋር በየቪአይፒ ሌቭሉ ገንዘብ ወጪ ያደረጉ ኢንቨስት ያደረጉትን እናያለን። እንዲሁም ዛሬ ላይ ያለውን የቢትኮይን እንዲሁም ደግሞ የኢቴሪየም እና የቢኤንቢ ዋጋ እናያለን። ፓኬጆች አሉ። እዚህ ጋር እንመጣና አካውንት የምትለውን አንዴ ብንጫናት ሁሉም ነገር 0 ነው። ስለዚህ አሁንም ተመልሰን ምንድን ነው የምናደርገው? ሆም ጋር እንመጣና ቪአይፒዎችን እናያለን። ሬጂስተር ስናደርግ ቪአይፒ 1 ነው፣ ቪአይፒ 0 ነው፣ ምንም አይጠቅምም። ቪአይፒ 1ን ለማስከፈት ግን 12 ዩኤስዲቲ ኢንቨስት እናደርግና 2 ዩኤስዲቲ በየቀኑ ወጪ እናደርጋለን። ልክ ቪአይፒ 2 ጋር ስንመጣ ደግሞ 80 ዩኤስዲቲ ኢንቨስት እናደርግና በየቀኑ 14.96 ዩኤስዲቲ ወጪ እናደርጋለን። ልክ ቪአይፒ 3 ጋር ስንመጣ ደግሞ 380 ዩኤስዲቲ ኢንቨስት በማድረግ በየቀኑ 77.4 ዩኤስዲቲ ወጪ እናደርጋለን። እንደዚህ እያልን ስንወርድ የዚህ ሳይት የመጨረሻውና ከፍተኛው ቪአይፒ 9 ሲሆን እሱን ለማስከፈት 88000 ዩኤስዲቲ ዲፖዚት በማድረግ 22000 ዩኤስዲቲ በየቀኑ ወጪ እናደርጋለን። እንድታስተውሉ የምፈልገው እኔ የፋይናንስ አማካሪ አይደለሁም። አይ አም ናት ፋይናንሻል አድቫይዘር። እዚህ ጋር ለሚኖረው ትምህርታዊ እውቀት ራሳችሁ ሌላ ጥናት አድርጋችሁ ኢንቨስት ማድረግ ይኖርባችኋል። ገንዘባችሁ የራሳችሁ ስለሆነ እኔም በራሴ ገንዘብ ግን ይሄ ሳይት መክፈል አለመክፈሉን ለማረጋገጥ ቪአይፒ 1 ላይ 12 ዩኤስዲቲ ዲፖዚት ላርግና ዴይሊ ኢንካም የሆነውን 2 ዩኤስዲቲ ወጪ አድርጌ ይከፍላል አይከፍልም የሚለውን ላረጋግጥላችሁ። እሱን ለማድረግ ምንድነው የምናደርገው? እዚች ጋር እንመጣና ሪቻርጅ ምትላለች አንዴ እንጫናታለን። አማራጮች አሉን በዩኤስዲቲ ቲአርሲ20 ወይ ደግሞ ቢፕ20 ከሁለት አንዱ እንመርጣለን። አሁን እኔ ዩኤስዲቲ ቢፕ20 ነው። ስለዚህ እዚህ ጋር ኮፒ ልና ወዳለኝ ክሪፕቶ ዋሌት ባይናንስ ሊሆን ይችላል ኩኮይን ሄጄ 12 ዩኤስዲቲ ዲፖዚት አድርጌ ልምጣና ኳንቲፊኬሽንን ሰርቼ 2 ዩኤስዲቲ ወጪ ያርኩ ደግሞ ላሳያችሁ። ከሁሉ አስቀድሜ እንደነገርኳችሁ ግን ላይክ እና ሰብስክራይብ ያበረታታኛልና እንድታደርጉ የከበረ ግብዣዬ ነው። ኢንቨስት አድርጌ ልምጣ። ልክ ኢንቨስት አድርገን ከመጣም በኋላ እዚህ ጋር ክሊክ ቱ ስታርት የምትለውን እናስጀምራለን። ምኑ ጋር ኳንቲፋይ የምትለዋል እሷን አንድ እንጫን። ኳንቲፊኬሽን ሃዝ ቢን ኦርደርድ። ስለዚህ ኳንቲፋይ አድርገናል። አሁንም ተመልሰን ሆም ጋር እንመጣና የሰራ ነው ደግሞ ወጪ ለማድረግ ምን እናደርጋለን? ዊዝድሮ የምትለውን ነው የምንጫናት። ይኸው እንደምታዩት 2 ዩኤስዲቲ ሰርቻለሁ። ዩኤስዲቲ ቢፕ20 ነው ወጪ ማድረገው። ዊዝድሮ የምትሄድን እዚች ጋር መጣና እመርጥለታለሁ። አድ ዋሌት ምትላለች። አሁንም አድ ቱላለሁ። ምንድን ዩኤስዲቲ ቢፕ20። ስለዚህ ይሄንን ኬት ነው ማመጣው? ከባይናንስ ላይ ሄጄ ላምጣ። ላይክ እያደረግ ወደ ባይናንስ መተን ዩኤስዲቲ ቢፕ20 ዋሌታችንን እዚህ ጋር መተን ኮፒ ካረግን በኋላ ፕለስ ኢንተር ኔትወርክ አድሬስ ምትለው ዋጋ ከዛ ይዘን የመጣነው ፔስት እናደርግና እዚህ ጋር ትራንዛክሽን ፓስወርዳችንን እናስገባለን። ልክ እሱን እዚች ጋር ካስገባን በኋላ ምንድን የምንለው ሰሚት እንለዋለን። ልክ ሰሚት ስንለው እንደምታዩት እዚህ ጋር ምን ይለናል? ሰክሰስ ይለናል። ዋሌታችንን ምን ያደርጋል? ባይንድ ያደርጋል። ልክ ይህን ካረገ በኋላ ቀጥታ ምን እንላለን? ባክ እንላለን። አሁን ዋሌታችንን እንመርጥለታለን። ዩኤስዲቲ ቢፕ20 ነው። ዊዝድሮ አማውንታችን 2 ዩኤስዲቲ ነው። እንዲሁም ወረድ እንልና ፔመንት ፓስወርዳችንን እዚህ ጋር እናስገባለን። ከዛም ሁሉንም ነገር ስላሟላን ኮንፊርም ዊዝድሮ የምትለውን አንዴ እንጫናታለን። አፕሊኬሽን ፎር ዊዝድሮ ሰክሰስፉል 2 ዩኤስዲቲ ወደ ዋሌቴ እንዲገባ አድርጌያለሁ። አሁን ይሄ ወደ ዋሌቴ ይግባ የምናየው ቢሆንም ሌላው ከዚህ ሳይት ገንዘብ ልንሰራ የምንችለው በምንድን ነው? ኢንቫይት በማድረግ እሱን ለማድረግ ኢንቫይት መጥተውን እንጫናለን። የራሳችን ዩኒክ ሊንክ እናገኛለን። ይሄንን ዩኒክ ሊንክ በተለያዩ ሶሻል ሚዲያዎች ሼር እናደርግና በእኛ ሊንክ ገብተው ኢንቨስት ያደርጉ ደግሞ ኮሚሽን ይኖረናል ማለት ነው።
ስለዚህ አሁን ወጪ ያደረግነው ወደ ባይናንስ ገብቷል አልገባም የሚለውን ቀጥታ እስቲ ወደ ባይናንስ ተመልሰን እንምጣና ቅድም ከነበርንበት USDT BPTON ከወሰድንበት ባክ አሁንም እንደገና እንሄድና ባክ ብለን ሪፍሬሽ እያደረግን እንጠብቀዋለን። ባላንሳችን እንደምታዩት 463.46 ነው። 463 የነበረው 466 ሆኗል። ምን ማለት ነው? እዚህ ጋር እንደምታዩት USDT ዲፖዚት ሰክሰስፉል ብሏል። ስለዚህ 2 USDTን ተቀብያለሁ። ይሄ ሳይት እንደሚከፍል እዚሁ በፊታችሁ ወጪ አድርጌ አሳይቻችኋለሁ። ለሚኖራችሁ ማንኛውም ሀሳብና አስተያየት ኮመንት ላይ እንድትጽፉልኝ ደግሞ የከበረ ግብዣዬ ነው። በዛሬ ቪዲዮአችን እንደተማራችሁበት በማመን ኢንቨስት ስታደርጉ የራሳችሁን ጥናት እንድታደርጉም ሪከመንድ አደርጋለሁ። አምናቲ ፋይናንሻል አድቫይዘር ብያለሁ። በሌላ ቀን በሌላ ቪዲዮ እስከምንገናኝ ቸር መድኃኔዓለም ሰላምና ጤና ይብዛላችሁ እያልኩ መለየው ተስፋ ነበርኩ። ቸር ሰንብቱልኝ። ቻው